ኮሚሽንና ባዘርጋሽን ማግኘት ፈልጋለሁ። በቃ ምንም ያርግ ምንም እሱ ልክ ነው። የሚወስነውም ነገር ምናምን ልክ ነው። ጉዳዩ እሱ ስለሆነ አንድ ጊዜ ላገኘውና የት እንዳለ ታውቃለህ? እኔ አላገናኝም። ሰላም የተከበራችሁ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ እኛ እጅግ በጣም ደህና ነን። ያው አይታችኋል፣ ሰሞኑን ትንሽ ጥሩ ሁኔታ ላይ አይደለንም። የሆነ ደስ የሚል ነገር ላይ አይደለንም። በጣም ተስተካከለ ሰላም ሆነ ያለው ግንኙነት ትንሽ የሆነ የሚያደፈርሰው ነገር መጥቷል እና እኛም እሱን ለማስተካከል ትንሽ እየታገልን እየተሯሯጥን ነበረ። ቦስም ከአዲስ አበባ ስራውን ትቶ እዚህ መቶ ነበረ ትላንትና እና ቡቡ ይሄንን ነገር ካወቀ በኋላ ትንሽ ደስተኛ አልሆነም። ጉዳዩን እኔ ራሴ መፍታት እችላለሁ፣ እኔ ራሴ ነኝ የማስተካክለው እና በዚህ ጉዳይ ማንም እንዳይገባ እና ለእኔም ትንሽ ማስጠንቀቂያ ነገር ሰጥቶኛል። ያው ቦስ ከመጣ በኋላ ይዤ ልሄድ ምናምን ብዬው ነበረ እና እሱን ካወቀ በኋላ ትንሽ ደስተኛ አልሆነም እና ትንሽ የተናገረኝም ነገር አለ። ኖርማሊ በእኔና በእኔ መሀል ያለውን ጉዳይ እኔ ራሴ ነኝ የማስተካክለው፣ ማናችሁም እንድትገቡ አልፈልግም፣ ስርዓታችሁን ያዙ እና አይመለከታችሁም ምናምን ብሎ ትንሽ ተቆጥቷል። አይ ቲንክ የሆነ እኛም እንትን አይደል መሰለኝ አላውቅም፣ ትንሽ ደብሮኛል። የሆነ ጉዳዩን ለማስተካከል ነበር እየሞከርን የነበረው እና በመሀል እንደዚህ አይነት ነገር ማለቱ ትንሽ ደብሮኝ ነበረ በሰዓቱ። ግን ደግሞ ትንሽ ሳስበው ልክ ነው። ኖርማሊ በሱ እና እሱ በሚመለከቱ ጉዳዮችን በራሱ ማስተካከል አለበት። ቦስንም ያለውን ሁኔታ ነግረዋለሁኝ። ያው ብሩኬ ደስተኛ ካልሆነ እኛ ምንም እንትን ማድረግ ይጠበቅብናል ብዬ አላስብም እና ለዚህ ጉዳይ ብቻ ከመጣ ኖርማሊ ወደ አዲስ አበባ እንዲሄድ እነግረዋለሁኝ። በዛውም እሸኘዋለሁ፣ ይሄዳል። ከዚህ በላይ ኖርማሊ መድከም አለበት ብዬ አላስብም። በብሩኬ መሀል ያለውንም ነገር እንግዲህ ያው ፈጣሪ ይግባበትና ነገሮችን ያስተካክል። ልጅቷ ትንሽ ጤነኛም አትመስለኝም። የሆነ የምትናገረው ነገር ምናምን በጣም ነው የሚያስጠላው። የሆነ ከቅናት አለፈ። ኖርማል አሁን ይሄ ቅናት ምናምን እንዳንለው ከቅናት አልፎ ወደ ሌላ ነገር እየገባ ነው። ለምን ደስተኛ ሆኑ ይመስላል የልጅቷ ሁኔታ እና እኔን ትቶ ለምን በህይወቱ ደስተኛ ሆነ ይሁን፣ ለምን እንደዚህ ቶሎ እኔን ረሳኝ ይሁን አላውቅም። ኖርማሊ ቡቡ ኮምፕሊትሊ 100% እንደማይፈልጋት እኔ አውቃለሁኝ። ከእሷ ጋር ያለውን ፋይል ዘግቷል። እንደዚህ ደግሞ መስመር አልፋ መሄድ አለባት ብዬ አላስብም። ያው ነገሮችን ቡቡ እንደሚያስተካክል 100% እተማመንበታለሁ። አሁን እዚህ ከቡስ ጋር ያለውን ነገር እናስተካክልና ወደሱ ደግሞ እንግዲህ በጸሎት እናግዘዋለን ማለት ነው ቡቡን እና ያው ቦስ ጋር ሄደን ለቦስ እንነግረዋለን፣ በዛው እንሸኘዋለን። መልካም ምኞታችን እየተመኝ ያው ኃላፊነት ሰጥቶኝ ነበረ እዚህ አንተን የምትንከባከበኝ ምናምን ብሎኝ ነበረ። ያው ልንከባከብ ስላልቻልኩኝ ይቅርታ ቦስ። ብቻ ቦስ ያለበት ቦታ እንሄድና ይህን ነገር እንነግረዋለን፣ በዛውም የሚለውን እንሰማለን። ብቻ ቤተሰቦች አብራችሁን ቆዩ እና ቤተሰቦች ቦስ እዚህ ነው ያሉ። ቦስ እኔ ነኝ ቦስ። ኧረ እኔ ነኝ ላጽደው ገብቼ። ኧረ አለሁኝ እየጠፋሁ ቤተሰቦች እናንተ ፊት ሊያሳጣኝ ነው እየተንከባከቡ። የሆነ ነገር ልነግርህ ነው። መቀመጥ ይችላሉ። የስራ ሰው እንጀራችን ኮምፒውተራችን ላይ ሆነን እንዴት ናችሁ ቤተሰቦቻችን? አማን ነው ወይ? ዛሬ ልታዝናናኝ ነው መሰል። ላዝናና ይሁን ላሳዝን አላውቅም። ከክትፎ ይሻለኛል ከምናምን ብትለኝ አንተ መቼ ነው የምትወስደኝ ወደ ቤታችን? ኧረ እንሄዳለን። ትንሽ ፍሪ ታይም ሳገኝ ደስ እያለኝ አይደለ? ትንሽ ቢዚ ደግሞ ይቅርታ ግን
ጓደኛችንን ልወቅሰው ነው ብሩክን በቪዲዮ ነው የምወቅሰው። ምን ነው ስልክ የማታነሳው? ምን ሆነ ነው? ቦለከኛ በአንዱ ስልክ ቦልኮኛል። እኔ ሲጀመር እንደዚህ እንድትሆን አልፈልግም። መሄድ የምችል ሰው ነኝ። የምር ደብሮኛል። ያ የመጣሁትም አክቹዋሊ ለእሱ ጉዳይ ነው። ሀብቴን ወይ እሙሽን ወይ ምናምን ላገኛቸው አላገኛቸው ላይ ነኝ። ማግኘቱን አግኝ። ግን ቅድም እንትን ብሎኝ ነበረ፣ ደውሎልኝ ነበረ። ያው ትላንት ስንፈልገው እኔ ስደውለት የማይደውለው ለምንድን ነው እናንተ የሚደውለው? አይ ገብቶኛል፣ ለምን እንደማያነሳልህ ምናምን ትንሽ ደውሎ የተናገረኝ ምናምን ነገር ትንሽ ደስ አይልም። ኖርማሊ አላስደሰተውም እንደዚህ አይነት ነገር መሞከራችንን ምናምን። ያው አንተም የመጣበትን ጉዳይ አውቆላትልም እና የሆነ እኛ ጉዳዩ መሀል ላይ ምናምን እንድንገባ አልፈለግም። ምን ማለት ነው ደውሎ ታዲያ? እሱ የሚያቦካውን እኛ ካላስተካከልን አንድ እሱ ለምን እንደሆነ አላቅም፣ ግን የተናገረኝ ነገር ትንሽ እኔም ደብሮኛል። ኖርማሊ በቃ አይመለከታችሁም በእኔ ጉዳይ፣ እኔ ራሴ ማስተካከል እችላለሁ። የምሬ ነው፣ ምንም ቀልዴ ምናምን ሳይሆን የምር ብሩክ ነው እንደዛ ያለውኛ እና እኔ ራሴ ማስተካከል እችላለሁኝ። አንተም መድከም አይጠበቅብህም። ወደ አዲስ አበባ ተመለስ። ቤኪ እያወራህ ያለውን አውቃለሁ። ለአንተ ይህንን ለመናገር ስለከበደው ነው። እሺ ሲናገርሽ ቆይቶ እሱ እንደዚህ ያለ አንተ ምን አይነት ሪያክሽን ሰጥተው? እኔ ምን ልበለው? በቦክስ አትለውም እንደ የማይመለከተን ያን ያክል ሰውዬ በቦክስ ስለዋሉ እሱ ለነገሩ ሁለት መሆን አለበት። ደግሞ እኔም የእሱን መጋፋት አልፈለኩም። ሲሪየስ ማርያምን እንደዛ ብሎኛል እና ኖርማሊ እኔም እንትን ማለት አልፈለኩም፣ ብዙ ማስጨነቅ አልፈለኩም። ያው አሁን ያለበትን ቴንሽን ምናምን ትረዳዋለህ ብዬ አስባለሁኝ እና ኖርማሊ አንተም እንድደክም ምናምን አልፈለገም። እኔ ራሴ ማስተካከልም እንትን ላለሁኝ። ምኑ ነው የሚያስተካክለው ቤኪ? እሱ ከቀን ወደ ቀን እኮ ዝም ብሎ እንትን እያለ ነው። እኔም ግራ ገብቶኛል። በቃ ምን ማድረግ እንዳለብን ራሱ አላውቅም። ታውቃለህ ትናንትና ምን ያክል እንትን እያልን እንደነበረ ነው። እኔ እኮ ስልክ አላነሳ ሲለኝ ለምንድን ነው ብያለሁ። ቅድም ደውሎልኝ ነበረ። በጣም እንደውም ኖርማሊ እኔ እንዲህ አለሳልሼ ነው እየተናገርኩ ያለሁት። አይመለከትም። አንድ ጊዜ ላገኘውና የት እንዳለ ታውቃለህ? እኔ አላገናኘም ቦስ። የእውነቴን ነው። ለምንድን ነው የመጣሁት? በጣም ስሜታዊ ሆኖ ነው የተናገረው እና እኔ ራሴ አሁን የመጣሁበትን ጉዳይ ልነግርህ ነው። ይህንን ነግሬ ሻንጣን አስተካክዬ ልልክ ነው። ምንም የሚያስቅ ነገር የለም። እየሳኩኝ ምናምን ሻንጣን አስይዤ ምናምን ልልክ ነው። በቃ ወደ አዲስ አበባ እንድትደክም አልፈልግም እኔ እና የእሱንም እንትን መጋፋት አልፈልግም። ገባ ፍላጎቱ ካልሆነ ይሄ ልጅ ሲጀምር በጤናው አይደለም እንደዚህ የሚሆነው። እንዳልሆነ እኮ እንደ ባለፈው ሙድ እየያዛችሁብኝ ነው። ኧረ ውይ የባለፈው እኮ በቃ ያለቀ ነገር ነው። ለምንድን ነው የምሄደው ታዲያ? ለምሳሌ በዚህ ኬዝ ውስጥ አትግባ አንድ ነገር ነው። ሂድ ምን አመጣው? ለምን ማናችሁ ሂድ የምትሉት? ቡታጅራ መቀመጥ አልችልም። ኧረ ትችላለህ፣ ግን ለዚህ ምክንያት የመጣሁት ያልከኝ አይ ነው እሱ ማለት ነው። እዛ ያለብን ነገር ደግሞ አሁን ማለት ነው እሱ ይገባኛል። ተነስና ልሸኝ አለቃ። አይመለከታችሁም ካለ አይመለከታችሁም። ሸኘኝ። እየቀለድኩ አይደለም፣ የምሬ ነው። እየቀለድኩ ምናምን አይደለም። ደስተኛ አልሆነም። እሺ እኔ ምን ላድርግ? የእውነቴን ነው። ደስተኛ ምናምን አልሆነም። በጣም እንትን ብሎታል። ከሀይሚ ጋር ያለው እና እኔም ብሩክ ነው ከሂድ ያለኝ። አዎ አላይተም ባክ ሂድ አይልም አይልም ወይ የሆነ ሊደብቀኝ ያሰበው ነገር ስላለ ነው እንጂ እሱ አሁን እንደዚህ አሁን እኔ ላከኝ ምናምን እሱ ቀጥታ እኮ ላንተ ማለት ይችል ነበር። እኔ እሱን ማለት ይከብደኛል። ለሱ ያለኝን ክብር ምናምን ያወረድኩ ነው ይመስለኝ። ስለዚህ መጀመሪያ እንደመጣ ደውሎ ያገኘው አንተን ነው። የእሱ ጉዳይ የሚመለከተው አንተን ነው። ስለዚህ ሸኘው እቃውን አስይዘህ ምናምን ብሎኛል እና እንትን ማለትም አልፈልግም፣ ላደክምህም አልፈልግም። ሸኘው እቃውን አስይዘህ በጠዋት መርዶ ይዘህ ልጅቷ እብድ ናት። በቃ እዚህ ጉዳይ ላይ እንትን እያለች ያለችው አንደኛ እኔ ማለት ነው እኔ ወደ አዲስ አበባ መልሶ አንደኛ ብሩክና ሀይሚን ማግኘት እፈልጋለሁ። 2 ሀብቴን ማግኘት እፈልጋለሁኝ። 3 እሙሽንና ባዘርጋሽን ማግኘት እፈልጋለሁኝ። 4 ልጅቱ ማግኘት እፈልጋለሁ።
ቪዲዮ ውጭም በለው በቪዲዮም በለው እነሱን ሳላገኝ ከዚያ አልሄድም። እውነቱን ስነግርህ እኔ ስታየኝ ዩኒሴፍ ነኝ፣ ምንድነው ዩኤንኤችሲሲአር ነኝ፣ ወርልድ ቪዥን የምሬን ትራንስፖርት አክሰሪ ሩም ይዤ ምናምን ኢንጆይ እያደረኩ ነው ያለሁት። ስራዬን አልሰራም። እዛ ያለሁበትን ጭንቀት አልተረዳኝም። በምን አይነት ሆልኩ እንደው እኔ አጥልዬ ነው እየነገርኩህ። በቃ አንተ ሄድ ነው አንተ ልሸኝ። እኔማ ቤት ደስ ነው የሚለኝ እኮ አንተ ደስ ነው የሚለኝ እኮ ሄድ አንተ ግን አንተን ነው ሻንጣህን ይዘህ ከአክብሮት አንፃር ነው። በሌላ ልሸኝ ቀልድ አታርግብኝ። እኔ ምን አክል ተጨንቄ እንደመጣሁ ለምን ነው የምትሸኘኝ? ሁልጊዜ ብሩክ ባለው መንገድ ብቻ ነው ነገሮች የሚሆኑት። ጉዳዩ የት ነው ያለው? የት ነው ያለው? የሆነ ቦታ ተቀምጦ ነው ያለው። ቤት ነው ያለው? አይደለም፣ ቤት አይደለም። ግን በቃ የሆነ ቦታ አንተ ታውቃለህ ያለበትን ቦታ ቤት ይወሰደኝ። ቦስ ልወስድ አልችልም፣ አልወስድህም። በቃ ምንም አሁን ምንም የሚያርግ ምንም እሱ ልክ ነው። የሚወስነውም ነገር ምናምን ልክ ነው። ጉዳዩ እሱ ስለሆነ አዎ ምክንያቱም በቃ ቦስ እኔ የተናገረኝ ዝም ብለን እንመልከታቸው ይጣሉ። ምን አማራጭ አለ ከማየት ውጭ? ዝም ብለን ማየት ነው በቃ። አትግቡ ከተባልን ስርዓታችሁን ያዙ ከተባልን እንደዛ ነው። አንድ አይመለከትም ብትባል ለራሱ ማለት ነው በጓደኛ ኬዝ እንደዚህ ብትባል ለራሱ ማቆም አለበት ብዬ እኔ አላስብም። ማድረግ የምችለውን አክል እንትን አልኩኝ። ይህንን ነገር ጭራሽ ባላቅ ነው ያልኩት። እንደዚህ እንትን ካለኝ በኋላ ገባ። አሁን እንደዚህ ብሎ ተናገረኝ ምናምን ማለት አልፈልግም። ለአንተ ግን እሺ ምንድን ነው ያልኩት? እሱን አልነግርም። ግን በቃ ቦስ ይበቃዋል። እዚህ ድረስ መጥቷል። እንዲደክም አልፈልግም። እኔ የገባሁበትን ጉዳይ ራሴ ማስተካከል እችላለሁኝ። እናንተ መግባት አለባችሁ። ስለዚህ እንትን እያለኝ ነው፣ በጣም እየደበረኝ ነው። እንደዚህ ሲጀምር አይልም እባክህ፣ እንደዚህ አይልም። ላታምን ትችላለህ፣ ግን እኔ የተናገረውን ነገር ነው። ምክንያቱም እኔ ካላለ ለምን መጥቼ እንትን እላለሁ? ትናንትና ምን ያክል ደስ ብሎኝ እንደነበረ አይተሃል። አንተ መምጣት ለአንተ ያላቸውን ክብር አውቃለሁ። አንተ ይህንን ጉዳይ ማስተካከል እንደምችል አውቃለሁ። ለዛም ነው እሱ ስልኩን የማያነሳልህ። እና ታዲያ መስተካከል ከቻለ ለምንድን ነው እንትን የማይለው? ራሴ ማስተካከል እችላለሁ ማለት የሚያውቀው ነገር ይኖራል። ሁለቱን ሴቶች ፊት ለፊት እየተጣሉ ነው የሚታረቁት። ትላንት አላየህም ምን አይነት ነገር እንደተፈጠረ? ብቻ የሆነ ያስጠላል። አሁን ማለት ነው እሱን ሲጀምር አንደኛ ብሩክ የሚለን ምንም ነገር አትስማ። እኔ ጋር እየተወያየን ማድረግ ያለበት ነገር እንትን በል። ብሩኬን ቶ ሻና ሊድም ነው እያልከኝ ያለው የት ነው? ሌላ ጸብ ልፈጥርብኝ ነው? ስራ ልስራበት ሲጀምር በቃ ውጣልኝ ከክፍሌ። ተው ቦስ የምር ውጣልኝ። ማለት እንደዚህ ማለት አልፈልግም። አንተ የሆነ የማይሆን እንትን ነው እያመጣህ ያለው። እኔ እኮ ያለሁበት ጭንቀት አልገባም። ምንድን ነው ያለበት? ምንም አይነት ጭንቀት ውስጥ እንዴት ነው ሂድ የምትለኝ? በቃ እኔም ሸዋር ምናምን ልውሰድ፣ ልረጋጋ። ሶሪ ካላስደበርኩ እወጣለኝ። ሩሜ ሊሆን ይችላል ካገኘ አልሄድም ብሏል። እምቢ የምትለኝ ከሆነ እኔ ቀጥታ ከእሱ ጋር ነው ማገናኘው። ምንም እንትን ብለው ነገር ብቻ እንዳላስደበርኩ ተስፋ አደርጋለሁ። ኖርማል ነው፣ ግን ጭራሽ ኤክስፔክት ያላደረኩት ነገር ነው የሆነብኝ። እኔም ይሄንን አልጠበኩም ነበረ። ብቻ ግን